ግዙፉ የዳንጎቴ የነዳጅ ማጣሪያ ናይጄሪያን ከዓለም አቀፍ የዋጋ ንረት ሊታደጋት እንዳልቻለ ገለጸ። ሰላም ተመልካቾቻችን፣ በዛሬው ዕለት ይህንን ርዕስ እንዳስስላችሁ ወደናል። ከቻናላችን ጋር አብራችሁን ቆዩ። መካከለኛው ምስራቅ ጦርነት ዓለም አቀፍ የነዳጅ ገበያ እያናወጠ ባለበት በዚህ ወቅት የነዳጅ ሀብቷ የምትታወቀው ናይጄሪያ የችርቻሮ ነዳጅ መሸጫ ዋጋ በታሪክ ከፍተኛውን የተባለለትን ጭማሪ አሳይቷል። ግዙፍና በቀን ከ650 ሺህ በርሜል የሚያጣራው የዳንጎቴ የነዳጅ ማጣሪያ በሙሉ አቅሙ ስራ እየሰራ ቢሆንም ሀገሪቱን ከዓለም አቀፍ የዋጋ ንረት ሊታደጋት አልቻለም። በናይጄሪያ በአሁኑ ወቅት 1 ሊትር ነዳጅ እስከ 1500 ናይራ ማለትም በኢትዮጵያን ገንዘብ አቆጣጠር 168 ብር እየተሸጠ መሆኑ ከሀገሪቱ ሚዲያዎች የተገኘ መረጃ ያሳያል። በአንድ ወር ውስጥ ብቻ 50 በመቶ ጭማሪ አሳይቷል። በመካከለኛው ምስራቅ ጦርነት አንድ በርሜል ድፍድፍ ነዳጅ $110 በላይ እንዲሸጥ አድርጎታል። በዳንጎቴ የነዳጅ ማጣሪያ ፋብሪካ ድፍድፍ ነዳጁን የሚገዛው ከዓለም አቀፍ የገበያ ዋጋ በመሆኑ የማምረቻ ወጪ በከፍተኛ ሁኔታ ጨምሯል። የሆርሙዝ ያለው እንቅስቃሴ በመስተጓጎሉ የባህር ላይ ትራንስፖርት ስጋት እንዲጨምር የነዳጅ ከአንድ ቦታ ወደ ሌላ ቦታ ለማጓጓዝ የሚጠቀመውን የኢንሹራንስ ክፍያ እንዲንር አድርጎታል። የናይጄሪያ ገንዘብ ናይራ ከዶላር አንጻር ዋጋው እየቀነሰ በመምጣቱ ሀገር ውስጥ የሚመረተውን የነዳጅ እንኳን በዶላር ተሰልቶ ለገበያ ቢቀርብም ዋጋው እንዲጨምር አድርጎታል። ዳንጎቴ የነዳጅ ማጣሪያ ለምን ናይጄሪያን ከንረቱ አልታደጋትም? ብዙዎች ዳንጎቴ ማጣሪያ ፋብሪካ ስራ ሲጀምር የነዳጅ ዋጋ ይቀንሳል የሚል ተስፋ ነበራቸው። አሁንም በተግባር ግን ሁኔታው የተለየ ሆኗል። ፋብሪካው ነዳጅን ከምድር የሚያወጣ ሳይሆን የሚያጣራ በመሆኑ እንደ ማንኛውም ዓለም አቀፍ ገበያ ለዋጋ መነዋወጥ ተጋላጭ ሆኗል። በተጨማሪ ናይጄሪያ ሀገር ውስጥ የምታመርተው ድፍድፍ ነዳጅ ለነዳጅ ማጣሪያ ፋብሪካ በቂ ባለመሆኑ ዳንጎቴ ከአሜሪካና ከብራዚል ድፍድፍ ነዳጆችን በዶላር ገዝቶ ለማጣራት ተገዷል። ይህ ፋብሪካ በሀገር ውስጥ የሚሸጠው ነዳጅ ዋጋ እንዲጨምር አስገድዶታል። የኢኮኖሚ ባለሙያዎች በመካከለኛው ምስራቅ ያለውን ጦርነት ተባብሶ ከቀጠለ አንድ የበርሜል ነዳጅ እስከ $200 ሊደርስ ይችላል። ይህ ከሆነ የዳንጎቴ ማጣሪያ ፋብሪካ መኖር ነዳጅን አቅርቦት እንዳይቋረጥ ከመርዳት ባለፈ የዋጋ ጭማሪን ለመከላከል አቅም እንደማይኖረው ተገልጿል። እናንተስ ምን ሐሳብ አላችሁ? የዳንጎቴ ፋብሪካ ከሀገሩም አልፎ ለአፍሪካ ይበቃል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት ላይ አሳውቁን። ስለተከታተላችሁን እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።